እንኳን ማረሚያ ቤት ገባው እዚህ ባልገባ ኖሮ እየሄድኩ ወርቅ ነበር። ቢሮ ሲሄድ ቅድስተ ማርያም ጉልላቱ ሳይ ቢሮ የገባው መስላለሁ፣ ግን ፍርድ ሲሰጥ ነው ማለት እኔ ብቻ ነኝ የሚታወቀኝ እንጂ ፍርድ ሳጣም ሲቆርጥ ሲፈል ሲናደድ እንደውም ውጣ ከዚህ እላለሁ። ከኔ በላይ ምንም የለም እኮ በቃ። መንግስት መስሪያ ቤትም ሲሄድ ወረፋ አልጠብቅም። መንግስት ወረፋ አልጠብቅም። ህግ መጣስ ነው ራሱ። ሌላውን ትቼ ሌላው ቆዩ ብዬ ነው የምገባው። አሁን የእውነት ነው የምለው፣ ቅድም ሲባል የነበረው እኛ ተጠቃሚዎች ነን ከማንም በላይ ከምንም በላይ። አብዛኛው ሰባኪ ወንጌል ጠቅሶ ያስተምራል። ቀሲስ በላይ ደግሞ ራሳቸው በራሳቸው ትምህርት ሆነው እኛን አስተምረውናል፣ ያስተምሩናል። ዛሬ በሰገነት ላይ በስልጣን ላይ ላሉ ሰዎች የቀሲስ በላይ ሕይወት አስተማሪ ነው። ንግግራቸውም እጅግ አስተማሪ ነው። እውነት እናንተ ምን ትላላችሁ? እስቲ ሀሳብ አስተያየታችሁን ስጡ። ላይክ አድርጉ። እወዳችኋለሁ።